ቸርነትና ምሕረት በሁላችሁ ላይ ይሁን። ኢየሱስ ጌታ ነው። ያው ትጋት ክፍል 15 እንግዲህ ዛሬ እኩሌታው ደርሰናል። አሜን። ያው ትጋት ተክታችሁ ጸልዩ፣ ወደ ፈተና ምን እንዳትገቡ። አሜን። ተክተን ወደ እግዚአብሔር ልንቀርብ ያስፈልጋል። ኢየሱስ ጌታ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እና 9 በጌታ በኢየሱስ ስም አነባለሁ። አሜን። እርሱንም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁ መዳን የተቀበላችሁ በማይናገርና ክብር በሞላበት ሐሴት ደስ ይላችኋል። አሜን። ለእናንተም ስለሚሰጠው ጸጋ ትንቢት በተናገሩት ነቢያት ስለዚህ መዳንን ተግተው እየፈለጉ መረመሩት። ሃሌሉያ! ተግተው በአምላካቸው ይወራረዱ ነበር። ልክ እንደ ኤልያስ ተግተው ሐዋርያቶች በአንድ ልቡ ነው ይጸልዩ ነበር። ዛሬም እንደ ሐዋርያቶች ተግተን በእግዚአብሔር ፊት እንሆን፣ ወደ እግዚአብሔር እንቅረብ፣ እርሱ መልስን ይሰጣል። ኢየሱስ ጌታ ነው። እኛ ለጥለት ተግተን ክብር ለታረደልን ጌታ ለነገስታት ንጉሥ ለጌቶች ሁሉ ጌታ ለሆነው ለሱ እንበረከካለን ዘወትር። አዎ ላላፈረብን ጌታ ክብር እንሰጠዋለን። አሜን። ማንቶኮሎሲ ካላቶ ለዲና ማንቶኮሎዲ ላቦር ሃዳናሲያ ኤልያስ ተወራረደ፣ አላሳፈረውም። አሜን። ድል ያደረገው በማን ተወራርዶ? በአምላኩ። አሜን። ዛሬም በአምላካችሁ ተወራረዱ። እርሱም ደግሞ አምላካችን ሕያው የሆነው ኢየሱስ ጌታ ነው። በዚህ ጌታ አናፍርም። ኢየሱስ ይወዳል ነው። ቶሎ ብለን ንስሐ ግባ። ክብር ለነገስታት ንጉሥ ለጌቶች ሁሉ ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ሃሌሉያ! አሜን። አሜን። ክብር ለኢየሱስ። ጭብጨባ እንሰጣለን። ኢየሱስ ጌታ ነው። አሜን።